ቆሻሻ ያሰብነው ሁሉ ከሽፎ። ተረጋጋ አንተ ተረጋጋ። እንዲሁ ለዘመናት ስንጠብቀው የነበረው በአንድ ቀን ልናፈርሰው አይደለም። እሺ ምን እናድርግ ትለኛለህ? ይሄኛው በግራ በኩል እያነፈነፈ ነው። መባ ደግሞ ጮህ ይመስላል እንጂ ውስጠው ያራል። አትቸኩል። አሁንም ቢሆን ልንገርህ፣ ስለአንተ ምንም አይነት ጥርጣሬ ማሳደር የለባቸው። አትቸኩል አትበል። ትናንት ምንም አያውቁም ስንላቸው የነበራቸው ልጆች ናቸው ዛሬ ቀድሞ ነው የተገኙት። አሁን ደግሞ እኔ ውስጤን ስደብቅ ክታቡን ከጉሮሮዬ ላይ እንዲወስዱ እና ታዲያ ምን ልታረግ አሰብክ? አንድ ጊዜ ጀምረዋለሁ። ያለፉት እንጂ የኖሩት ምንም አያሳስበኝ። እነሱን አስወግዳቸውና እኔ ተረጋግቼ ማሰብ ጀምራለሁ። ቀድሞም ቢሆን ሁሉንም ማስወገድ እንችል ነበር፣ ግን የክታቡን ሚስጥር አርቆ መቅበር ይሆንብናል ብለን ነው። አሁንም ቢሆን ነገር የእነሱ መኖር ነው የኛ የሚስጥር ምንጭ። ወይ ወንድሜ እንዴት አረፈድክ? የት ሆነህ ነው? አለሁ ሰፈር ነኝ። ምን ነው ፈለከኝ? አዎ የሆነ ነገር እንድናወራ አስቤ ነበር። እድልን የበላው ጅብ አልጮህ ብሏል። ምናልባት ተነጋግረን መወሰን ያለብን ነገር ካለ ብዬ ነው። እና ንገረኛ፣ ምን እናድርግ? ብንገናኝ ይሻል። በቃ መጣሁ፣ ሰፈር ጠብቀኝ። በቃ መታጠፊያ ላይ እጠብቅሃለሁ። ጠላታችን ወደ መረብ ውስጥ እየገባ አየህ። አንተ አትቸኮል ትለኛለህ እንጂ እነሱ በመቶ 80 እየነዱት ነው። ምን ብሎ ነው? መባን እንዴት ማስወገድ አለብን ይመስለኛል ሐሳቡ። እንደሱ ከሆነ ዳው ገብስ ነው ነገሩ። ወጥመድ ሊሆን ስለሚችል ራስን ጠብቅሽ። አታስብ፣ እንደ ውሃ በመንገዴ እየመራሁ አስገባው። ምንድነው እንደዚህ አቻኩለኝ? ሄደለው ሙቀኝ ካለ 24 ሰዓት ሞላት። እድልን የበላው ጅብ አልጮህ ብሏል። ምንድነው አሁን ቆይ የሚሻለው? ይሄኛው ደግሞ ለምንድ የለበሰ ተኩላ ምን ማድረግ እንዳለብኝ ነው ግራ ይገባኝ። ጭራሽ በሱ ብሶ እኔ ነኝ ተበዳይ ይላል። እንደዚህ እያወራሁ ዝም ትላለህ እንዴ? መጀመሪያ ጀሙ፣ ከዛ እድል፣ ቀጣይ ተረኛ ማን ይመስላል? ጨነቀኝ እኮ። እሺ ምን እናድርግ? ምን አስበህ? ሲመስለኝ ተረኛ ሟች ከመሆን ሳንቀደም መቅደም እንዳለብን ነው የሚሰማኝ። ምን ያሰብከው ነገር አለ እንዴ? ማናዘዝ ይኖርብናል። በውድም በግድም ብለን ልጅቷን የት እንዳስቀመጣት መጠየቅ መቻል አለብን። እሱ እንደ ሴት ቤት ነው የሚውለው። ጭራሽ ጅራፍ ራሱ ገርፎ ራሱ ይጮሃል አሉ። እኔ ነኝ ተበዳይ እኮ ነው እያለ ያለው። እና በቃ አሁን ሄደን እንዳልኩ ማለት ለዛ አይደል እንዴ ከቤት ሄደን እንድናወራ ያሰብኩት። ይሻላል እንጂማ ሳይነቁ ነቅተን ሲነቁ መተኛ አይደለም። ሜዳ
እናቴ ማርያም ጨነቀኝ እኮ አላግጂ ተጨነቁብሽ እኮ እናቴ ምን አባቴ ዋጠኝ አባቴ መድኃኒዓለም እኔ የህይወት መንገድ ነኝ እኔን ከተከተላችሁ ምንም የምታጡት ነገር የለም ብለኝ እኮ ጨነቀኝ እኮ እኔ ልጅ እገዛ ያስፈልገኛል እናቴ ማርያም ኧረ ተይ ከጭንቀት ያላንቺ ማን አለኝ ከፍቶኝ እኮ ነው የማናግረው ኧረ ተይ እናቴ ዳበስ አድርጊኝ ቀና ዘገሊላ ያንን ህይወት ያስቀይር የኔን ህይወት ማስቀየር ያቅትሻል እማዬ ተይ እናቴ ተይ እኔ ላይ አጨክኝ ማጨክኝ እኮ አውቃለሁ ግን ከበረኝ እናቴ እባክሽ እኔን ኃጢአተኛ እኔን ልጅሽን አስቢ አባቴዋ እባክህን አበርታኝ ከበረኝ አቃተኝ ሞትኩብህ ክታቡ መቼ ሰራልን ተረጋጋ በቃ ተረጋጋና ስለሚሆነውና ዝም በል ቃል እንደውት ተረጋጋ በቃ ተረጋጋት በለኝ ምንድነው ያስፈራራኝ ነው እንዴ ሚስተር ዝም በል አቦ ወደዛ ልቀቀኝ ስማ የጠላት ይባላል ሰማን ወይም የሆነው እናረጋለን ወይ በመናቆር እዚሁ እንቀራለን አሁን ይህን ክታብ ደግሞ ምን አባቴ ላረገው ነው? ምን አይነት ዕዳ ገባሁኝ በገዛ እጄ በመድኃኒዓለም። ወይ ለእነሱ ልስጣቸው እንዴ? ጭራሽ አይሆንም። የማይሆን ሀሳብ ነው ያመጣው መባ። ጭራሽ ለእነሱ ሰጣቸው፣ ለአንተም መጥፊያ ለእነሱም መጥፊያ ነው የሚሆናቸው። ታዲያ ምን አባት ይሻለኛል? ልቅበረው እንደ ወይ ካልሆነ ቢበሰብስስ ደግሞ ቢቀበር ቢሆን ጀሙኩ ትቀብረው ነበር።